ሰው ሐሳብ ሊሰጥበት ይገባል። በቃ ስጡ፣ ሐሳብ ስጡና አንድ ጊዜ ንብልባሉ እንግዲህ እስኪ ጅዳ ላይ ያክስቶቿ ልጆች አሉ፣ ባሏ አለ፣ ወንድሞቿ አሉ፣ ሁላቸውም አሉ አይደል? እስቲ ከእናንተ ጋር እንዲህ በሽምግልናው ጉዳይ ወደ 100 የሚጣጋ ሽማግሌ መጥቷል ብላችኋል። ልጅ የአባትየው የቅርብ ዘመድ አማና የሰጠው ከመካከላችን አለ። ልጨርስ። እሺ እስቲ አንድ የሷ ወገን አለ ውስጥ አሁን ቅድም የተናገረችው የይመች ሚስት ናት አውቃታለሁ። ኧረ አይደለችም ሰይድ አትሳሳት። እቺ ዘመድ የነሱ ዘመድ እስቲ ከሷ ዘመድ እኔ ዘመዷን የሚል ይውጣ። እሺ በነገራችን ላይ አንድ ነገር የሷ ዘመዶች ይኸው ቃል በቃል በስልክ አሉ፣ በሁሉም ስልክ አሉ። ዝም ብለው እያዳመጡ ነው። እንዳትዋሹ፣ የሷ ዘመዶች አሉ በእኛ ስልክ። ስለዚህ ማንኛው ነው የሷ ዘመድ ነው ብሎ የሚናገረው? እስቲ እንስማ። እኔ እሰጠዋለሁ። እኔ ምን አልኩ? አሁን እኮ አልሰጥም። እሺ ቆይ አሁን ሰይድ የምፈልገውን ጥያቄ ይሄን ጠይቀንና ወደ እርምጃ እንግባለን። አሁን የምፈልገው ምንድን ነው? እሺ ጋይስ ሚኪ እኛ የምንፈልገው አንድ ጊዜ መደረግ ያለበት እኔ የምፈልገው ብለኛል አይደለም? እኛ የምንፈልገው ደውሎም መረጃ አግኝተናል፣ ለህዝብ እናሳይ። ህዝቡ በእኛ ላይ ህዝብ አዞራችሁብናል፣ በቤተሰቦቻችን ላይ እርምጃ እንዲወስድ ያደርጋችኋል። ስለዚህ በድላችሁናል፣ አጣልታችሁናል የተባለው በውሸት ነው። እኛ ግን ትክክለኛ መረጃ ይዘናል፣ መረጃውን ለህዝብ እናሳያለን ነው አለኝ ይመች። ስለዚህ መረጃውን ለህዝብ አሳዩ። ካሁን በኋላ ስለዚህም ጉዳይ የሚያወራ ያለ ህዝቡ ይወስን። ይሄ መረጃ ትክክለኛ ነው አይደለም። እንግዲህ ከወር 7 ቀን ዛሬ ወር ከ8 ቀን 2 ወር ከ8 ቀን ከሞተች እንግዲህ ከ2 ወር 8 ቀን በፊት የሞት አስክሬን ያስታውቃል። ስለዚህ ይሄንን መረጃ ስጡንና እንገናኝ። ፍርዱ ለህዝብ ረጅሙ ለሳይቱ እሺ አይሆንም። እኛ ከስልኬ ላይ ከፍታለሁኝ፣ ቀጥታ ያያሉ። በቪዲዮ ላሳይህ ነው። አንዴ ወንድም ዘመድ ላገናኝህ። ሚዩት አድርገው እስከ አንዴ ሰይድ አይሰማም። ጋይስ እዚህ ያላችሁ ሰዎች አንዴ ሳሪ፣ ጆከር፣ ሚኪ፣ ሙኒት ሁላችሁም እዚህ ያላችሁ ይሄ ነገር ከመታየቱ በፊት በዚህ ነገር ላይ ሐሳብ ስጡበት። አንዴ ምን ሐሳብ እንስጥ? ብሬክስ መረጃውን ያውጡት፣ ያሳዩ። እኛ ችግር የለውም፣ ምንም አይነት ነገር የምንለው ነገር የለም። ዋናው መኖሯንና አለመኖሯን ለቤተሰብም እኮ የተሰጠው ተስፋ ህዝቡን ማወቅ ስላለበት ነው። 45,000 ሰው ቁጭ ብሎ የሚጠብቀው ይህንን መረጃ ነው። ስለዚህ እኛ መረጃውን ይስጡ፣ ያሳዩ። ካየን ምንም የምንሰጠው ሀሳብ አይኖርም። በቃ ታዲያ እንስማማለን፣ ችግር የለውም። መረጃውን ይላኩት፣ ብሬክስ ወይ ለአንተ ወይ ለሰይድ ይላኩት። መረጃውን ከታየ በኋላ ንግግሮች ሊኖሩ ስለሚችሉ ውይይቶችን በሰላማዊ መንገድ ለማጠናቀቅ መሞከር መቻል አለብን ሁላችንም። መረጃው ከታየ በኋላ የታየውን መረጃ ጨዋነት በተሞላበት መንገድ እስካሁኑ እንደመጣንበት አመጣጥ በሰላማዊ መንገድ መለያየት መቻል አለብን። ኦኬ ብሬክስ ሁላችሁም ብትይዙ ነው። እስቲ እዚህ ጋር ዲስፕሊን ይሰማል። ነበልባሉ አንዴ እያወያየናቸው ነው። ጠብቁንና ወደ እናንተ እንመጣለን ወንድማችን። እሺ ቴንክ ዩ ብሬክስ። ምን መሰላችሁ ጋይስ፣ ምናልባት እነሱ የሚያሳዩት መረጃ አሁን ላይ ምናልባት ሲያሳዩ ያለው ነገር እንዴት ነው ለቤተሰብ አሁን ላይ በላይ ሰው አለ ያለ ነው። እኛ የምንጠብቀው እሱ ነው። ምናልባት በውስጥ ለሰያ ቢላክና ሰያ ከዛ በኋላ ውይይቱን አካዳሚክ ይዝራ ላይ ያዘ። እሺ አው በእኔም ቆም ብለን እንመካከርበት ነው። ለዛ ነው አዳምጥ። አሁን እዚህ ጋር እኛ የተቀመጥነው ለእውነት ነው። 44,000 ህዝብ አይኑ ያየ እዛ አብሮት ያሳየን። ቤተሰብ እኮ አንድ ጊዜ መከራ ወርቆባቸዋል ነው አይደለም? ይሄ ሁላ ህዝብ አይቶ የሚፈርደው ነው።
ስለዚህ እዝቹ ነው ሲጀመር እንድሪስ እንዳያታናግረን እንደዚህ ማምጡት እኔ አሁን የምታናግሩት አንቺ ሴቷ ውሃ የምትቀጂው ልጅ ነሽ አንተኛውንም አውቃለሁ ከጎናችሁ አሁን ስልክኔ አስገባኝ የሚሏሉ ከጎናችሁ እኔን ማትፈልጉት በዚህና በዚህ ብቻ ነው ከቂጥ እስከ ራስ ጠንቅቄ ስለማውቃችሁ ሁላችሁ ነው ወዲ ፎቶ ለጣፋ እንዲገባ ታደርጉኝ አሁን አናሳያለሁ አሳዩ ሰማ ሌሎቹም ድምጽ ስቶፕ አንዴ ሚውት አርጋ አንዴ አዳምጠኝ እየሰማኸኝ ነው ነበልባሉ ያያያችሁ ነበልባሉ አንዴ ሚውት አርግልን ወንድሞች ከይቅርታ እኮ ታዲያ ነገርኛ ሆነ ለምንድነው ከሌ የሌለ መረጃ ደግሞ አሁን ብሎ እዚህ 50 ሰው እየተከታተለ ነው ምላሽ ትሰጡበታላችሁ ምላሽ አሁንም አስቆሙልን አሁንም ሌላ ዝም ብሎ ሌላ እየዘባረቀ እኮ ነው ምንም ችግር የለም ቆሰያ እንዴ ሚውት አርጓል ኦሬዲ እንድሪስ አሁን ምንድነው መሰላችሁ በምን መልኩ ነው መረጃው ውስጥ ላይ ያላችሁ ጆከርም ሁላችሁም ያላችሁ ሙኒት መኩም ሳሪ ሚውት አንሽና እየተባለ ያለው ነገር እየሰማሽ ነው በምን መልኩ ነው ለዚህ ህዝብ ያለውን ነገር ማሳየት ያለብን እያልን ነውና እንዴት ነው የሚሆነው ወንድሜ አሁን እንድሪስ በተናገረው ነው ይስማማለሁ ምክንያቱም እነዚህ ሰዎች አልቅሰው ቤተሰብ እስከ እድሜ ልካቸው ጸጸት ይዘው ነው የተቀመጡት አሁን እዚህ ጋር 5 ቀን ሙሉ ሲፈጭ ሲቆላ የነበረው ሲያዝን የነበረው ህዝብ እንዳያወራ እንኳን ኮሜንት ተዘግቶበት ያለው ህዝብ ተደብቆ በውስጥ ለመመረጃ ይሰጣል ይፋ ይሁን ህዝብየው 43000 ህዝብ ወንድሜ በመኝታው ሰዓት ቁጭ ብሎ ከሰያ ጎኑ ነው እኮ የሚከታተለው እኮ በቃ ይሄንን ስሜት ለማየት ስሜቱን ደግሞ አይቶ ይረዳው በቃ ይይና ይውጣለት ሌላ ምንም ነገር የለው እንደውም ኮሜንት ይክፈትና አይቶ ይውጣለት ህዝቡ አልቅሶ ይውጣለት በቃ የኔ ሐሳብ ይሄ ብቻ ነው በጣም ይቅርታ አድርግልኝ ወንድሜ ማርያምን እኔ ልንገርህ ሚኪ የ200 ብር ካርድ ነው ያስላኩት ለዚች ልጅ ስል እመቤቴን ነው የምልህ የ200 ብር ካርድ ከየቦታው ስለዚህ ይየው ይውጣ ለምን ይደበቃል በውስጥ ለምን ሰያ ብቻውን ይታመማል ህዝብየው በቃ ይሄ ነው ይነሳ እሺ ቴንክ ዩ ሳሪ መኩ ሐሳብ ተሰጠን ይኸውላችሁ እህታችንም ያለችው ወንድሜም ያለው ትክክል አንደኛ ከቤተሰቦቿ እኩል ሁላችንም እየታመምን ያለነው እየተጨነቅን ያለ አሁን የዛሬ 2 ወር የሆነ ነገር ከሆነ ያን ያህል የሚያሰቀጥጥ ነገር አይኖርም ትኩስ ሬሳ ቢሆን ነበር የሚያሰቀጥጠው ስለዚህ ይታይና አሳማኝ ከሆነ ሁሉም አፉን ይዘጋል አሳማኝ ካልሆነ ግን ጥያቄ መምጣቱ አይቀርም ይሄን ማወቅ አለባቸው ተንደርድረው የሆነ ነገር አሳይተው እንዳታወሩ የሚባል ነገር አይሰራም ውጤቱ ነው የካሳዩ በኋላ የሚመጣ ውጤት ነው ስለዚህ አሁንም ወደዛ ማለት አያስፈልግም ሁሉም ቁጭ ያለው ለማየት ነው ለሰያም አይደለም እዚሁ ይክፈትና ያሳይ ከዛ በኋላ ሁላችንም በፍቅር ሌላ ጥያቄዎች ካሉን ጥያቄያችንን አቅርበን እንለያያለን ለዛ ጥያቄያችን መልስ ይዘው ይመጣሉ ትክክልም ከሆነ ደግሞ አይ በቃ ይታይ ብለን እንቀጥላለን ማለት ነው ስለዚህ ያሳዩ ምንም ችግር የለውም እሺ ሙኒት ሐሳብሽን ስጪ እሺ ሙኒት እናመሰግናለን የሸዋ መብረቅ ሐሳብክን አንተም እንደ ገስት ላይ እንዳለ ሰው ምን ትላለህ መጀመሪያ ገስት ላይ ያለው ሰው ተወያይቶ ኮሜንትም እየተጻፈ ነው ይታይ የሚል ነገር አለና አንተ ምን ትላለህ እና እዚህ ያለው ጨረስና ኮሜንትም አንድ እስኪ ፖል እናዘጋጃለን መጠይቅ እናዘጋጃለን እንጠይቃቸዋለን የሰጡናን ሐሳባቸውን የሸዋ መብረቅ ሐሳብክን ጠራ አድርገህ ስሜታዊ ሳትሆን ተናገር ድምጼ ይሰማ
ትሰማለህ? በጣም አመሰግናለሁ። ያው የተሰባሰብንበት ጉዳይ ይታወቃል። እስከዛሬ ድረስ ቤተሰቦቿ ስለተንገላቱ ሰው ሞቶ እዛ አካባቢ ቆይ ጠብቀኝ ወንድማችን እድል ለምን ጠብቀናችኋል እኮ ቅድም አንድ ሰዓት የተሰቃየንበት ቤተሰቡን ለማገዝ ነው እኛ እና እዛ አካባቢ ሰው ሲሞት እነኚህ አጋፋሪዎቹ አስከሬንም ሆነ ፎቶም ሆነ ያሳያሉ። እናትና አባቷ ህዝቡ የተሰቃየው ያን ነገር ስላላገኘ ነው እንጂ በጣም በሺዎች አልቀዋል እዛ ላይ የኢትዮጵያ ልጆች እዛ ቦታ ላይ እና ያ አብዛኛው መረጃ ይወጣል እና አጋፋሪዎቹ ለቤተሰቦቻቸው ያደርሳሉ በፎቶም ይሁን በቪዲዮ። በዛ ነው አንድ ሰው